ሰላም እንዴት ናችሁ? በዛሬው ቪዲዮአችን ስለ ቀለብ የአንድ ተከታታያችንን ጥያቄ መነሻ በማድረግ የምናወራ ይሆናል። እንግዲህ የተጠየቀው ጥያቄ ምንድነው? በዋናነት ከቀለብ ማሻሻያ ሀሳብ ጋር ተያይዞ ማለት ነው። ከዚህ በፊት ያው በፍርድ ቤት ክርክር ቀለብ እንደተወሰነላትና በተወሰነላት ቀለብ ልጇን ስታሳድግ እንደነበረ፣ አሁን ላይ ግን ካለው የኑሮ ሁኔታና የሸቀጦች የዕቃ ጭማሪ ጋር በተያያዘ ልጇን ለማሳደግ የሚሰጣት ቀለብ በቂ አለመሆኑን ገልጻ ያንን በምን መልኩ ማሻሻል እንደምትችልና በሕግ በኩል ይሄኛው አይነት መንገድ ካለ የሚል አይነት ጥያቄ ቀርቦልናልና ከዚሁ ጋር ተያይዞ ሌሎቻችሁን ብታውቁት በሚል ዛሬ ስለ ቀለብ እንደ አጠቃላይ የተወሰነ ነገር ለማለት እንሞክራለን ማለት ነው። እንግዲህ ስለ ቀለብ ስናወራ በመጀመሪያ ደረጃ ቀለብ ልጅን ብቻ የሚመለከት ጉዳይ አይደለም። ያው ቀለብ በእህትማማቾች፣ በወንድማማቾች እንዲሁም በቀጥታ የስጋ ዘመዳማቾች መካከልም ደግሞ ሊጠየቅ የሚችልና እንደ ጉዳይ ወይም ሀሳቡ ሊነሳ የሚችል ጉዳይ ነው። ምናልባት ይህንን አስመልክቶ ሌላ ቪዲዮ የምሰራላችሁ ሆኖ ግን በዋናነት ስለ ልጅ ቀለብን በተመለከተ ዛሬ እናወራለን ማለት ነው። እንግዲህ የልጅ ቀለብን ከሚያስነሱ ጉዳዮች መካከል ምንድን ነው? የመጀመሪያው የፍቺ ጉዳይ ነው። ትዳር በፍቺ ሲቋጭና በትዳር መካከል የተወለደ ልጅ ማለት ነው ሲኖር ልጁን በአሳዳጊነት የሚይዘው ወላጅ ማለት ነው ከሌላኛው ወላጅ ቀለብ እንዲቆርጥለት ወይም ቀለብ እንዲሰጠው መጠየቅ ይችላል ማለት ነው። ሌላኛው መንገድ ደግሞ ከትዳር ውጭ ልጆች ሲወለዱ ያ ከትዳር ውጭ የተወለደው ልጅን አስመልክቶ ያው ቀለብ ይጠየቃል ማለት ነው። ልጁን ለማሳደግ እንዲሆን እንግዲህ ቀለብ መጠየቅ የሚችሉት እነማን ናቸው የሚለውን በተመለከተ እንግዲህ ቀለብ መጠየቅ የሚችሉት በዋናነት ያው በፍርድ ቤት በአሳዳጊነት የተሾሙት ቤተሰቦች ናቸው ቀለብ መጠየቅ የሚችሉት ማለት ነው። እናት ወይም አባት ሊሆኑ ይችላሉ። እንግዲህ በፍርድ ቤት ያው ሁኔታውን ገምግሞ ማን ቢያሳድግ የተሻለ ለልጁ አስተዳደግ ማለት ነው ማን የተሻለ ይሆናል የሚለውን ሲወስን ከዛ ጋር ተያይዞ አብሮ እንግዲህ ሌላኛው ወላጅ ቀለብ እንዲቆርጥ ሊወስን ይችላል። እንዲሁም ደግሞ በሌላ መልኩ ደግሞ ሶስተኛ ወገንን በተመለከተ ደግሞ በሞግዚትነት ሌላ ሶስተኛ ወገን ልጅን እያሳደገ ያለ ከሆነ ያ ሶስተኛ ወገን እንግዲህ ከቤተሰቦቹ ወይም ከወላጆቹ ማለት ነው ቀለብ እንዲቆርጡ ሊጠይቅ ይችላል ማለት ነው እንግዲህ ያለው ሀሳብ ማለት ነው። እንግዲህ እንደ አጠቃላይ ስናነሳ ስለ ቀለብ መሻሻል ማለት ነው እንግዲህ በዋናነት በአሁኑ ሰዓት በተለይም በፍርድ ቤቶች የተሰራበት ያለው ቀለብን የሚወስነው በፌዴራል ጠቅላይ ፍርድ ቤት የወጣው የቀለብ አወሳሰን መመሪያ ቁጥር 1 ህዝባር 2016 መሰረት ነው ቀለብ በፍርድ ቤቶች ላይ እየተወሰነ የሚገኘው። እንግዲህ በዚህ መመሪያ ላይ እንደ አጠቃላይ በዋናነት ቀለብ የልጅን ጥቅም አስመልክቶ ለልጁ መልካም አስተዳደግ እንዲሆን እንዲረዳ ወይም እንዲያግዝ ማለት ነው በማሰብ የሚቆረጥ ሲሆን እንግዲህ ቀለብ ሲቆረጥ በዋናነት ከሚታዩት ነገሮች አንዱ የልጁ ጥቅም እንዳለ ሆኖ ደግሞ የቀለብ ቆራጩ ወይም ቀለብ የሚሰጠው ግለሰብም የገቢ መጠን የገቢ አቅም የሚታይ ጉዳይ ይሆናል ማለት ነው። እንግዲህ ስለ ቀለብ መሻሻልም ስናወራ ከዚሁ ጋር ተያይዞ በቤተሰብ ሕጋችን ማለት ነው አንቀጽ 203 ቀለብ የሚሻሻልባቸው ምክንያቶች ያስቀምጣል። እንግዲህ ስለ ቀለብ ያው የመሻሻል ምክንያቶች በዋናነት የሚያያዘው ከቀለብ ከፋዩ የገቢ ማደግ ጋር የተያያዘ ነው። እንግዲህ ልጆች በእድሜ ልክ እድሜያቸው ሲያድግ በዛው ልክ ፍላጎታቸው እየጨመረና እያደገ ይሄዳል። ነገር ግን ያው የቀለብ ከፋዩ የገቢ መጠን ካልተሻሻለ ፍርድ ቤቶች ቀለብ ከፋዩ ቀለብ እየከፈለ እንዲጎዳ ፍርድ ቤቶችም ሊወስኑበት የሚችለው ምንም አይነት የህግ አግባብ ስለሌለ በዋናነት ቀለብ መሻሻል የሚወሰነው ከቀለብ ከፋዩ የገቢ ማደግ ጋር የተያያዘ በቂ ማስረጃ ሲኖርና ያንን ማስረዳት የቻለ አካል የቀለብ መሻሻል መጠየቅ ይችላል ማለት ነው። በዛ መሰረት ፍርድ ቤቶች ተገቢውን ማስረጃ መርምረው ቀለብ እንዲሻሻል ሊወስኑ ይችላሉ ማለት ነው። ስለዚህም ስለ ቀለብ መሻሻል ስናወራ በዋናነት ከዚህ ጋር ተያይዞ ያለውን ሀሳብ ልንዘነጋ አይገባም ማለት ነው። ሁልጊዜም ቀለብ የህፃኑን ሁኔታና የቀለብ ሰጪውን አቅም ባገናዘበ ሁኔታ የሚወሰን ነገር ስለሚሆን ማለት ነው። እንግዲህ ቀለብ በምን መልኩ ይፈጸማል የሚለውን ስናይ ሁልጊዜም ፍርድ ቤቶች የሚያስቀድሙት በዚህ አይነት ጉዳይ በዚህ አይነት ግንኙነት ውስጥ ያሉ ወይም ደግሞ በመካከላቸው ልጆች ያለ ጉዳይን አስመልክቶ ቅድሚያ የሚሰጠው በስምምነት ነገሮችን እንዲቋጭ ነው። ከፍቺ ሂደቱ ጀምሮ ብዙ ነገሮችን በስምምነት ሲቋጭ እንግዲህ ይሄ የቀለብ ጉዳይም ያው አብሮ በስምምነት ሊቋጭ የሚችል ጉዳይ ሆኖ ይታያል። ነገር ግን ያ በማይሆንበት ጊዜ ፍርድ ቤቶች የቀለብ አወሳሰን መመሪያውን በመጠቀም ያው አስገዳጅ ውሳኔዎች ይሰጣሉ። ያንን አስገዳጅ ውሳኔ ደግሞ ያው በፍርድ አፈጻጸም በኩል እንግዲህ ወይም ቀለብ ከፋዩ ቀለብ እንዲከፍል የተወሰነበት ግለሰብ ከሚሰራበት መስሪያ ቤት ወይንም ደግሞ በባንክ በኩል ተደርጎ በዛ መሰረት በፍርድ አፈጻጸም በኩል ማለት ነው ቀለቡ እንዲከፈል አስገዳጅ ትዕዛዝ የሚሰጥ ይሆናል ማለት ነው። እንግዲህ ስለዚህ ከዚህ ጋር በተያያዘ ሁሉም ሰው
ሊያውቅ ይገባል ብዬ የማስበው ጉዳይ ምንድን ነው? ቀለብ አለመክፈል በተለይም ከፍርድ ቤቶች ውሳኔ በኋላ ማለት ነው። ቀለብ አለመክፈል በወንጀል የሚያስጠይቅ ጉዳይ ነው። የወንጀል ሕጋችን አንቀጽ 658 ላይ ቀለብ አለመክፈል እስከ 6 ወር ድረስ የሚበልጥ ምንድን ነው እስከ 6 ወር ድረስ በሚደርስ ጽኑ እስራት የሚያስቀጣ የወንጀል ድርጊት መሆኑን በግልጽ ደንግጎ የሚገኝ በመሆኑ እንግዲህ ይሄ ቅጣትም ስላለ እንዲሁም ደግሞ እንደ ወላጅም እንደ ልጅ አሳዳጊም ለወደፊቱም ለልጁ መልካም ጥቅም ሲባል ከቀለብ ጋር ተያይዞ ያሉ ጉዳዮችን በዚህ መልኩ ግንዛቤ ተወስዶ በዚህ መልኩ ቢፈጸም በማለት ሀሳቤን አጠቃልላለሁ ማለት ነው። ጠበቃ ጌታሁን ያልቅበት ነበርኩኝ። አመሰግናለሁ።